እሺ መጀመሪያ ራስሽን አስተዋውቂ ከትምህርት ቤት ነው የመጣሽው ስሜ ናይሊያ ባታ ይባላል ከሂልሳይድ ስኩል ትምህርት ቤት ነው የመጣሁት አሪፍ እና ያው ሁላችሁም ደስታፍ ሆናችኋል ኦልሞስት በቃ ቫይቡ ይታየኛል እዚህ ጋር የሆነ የማሸነፍ ስሜት ነው እንዴት ነው ምን ያህል ተዘጋጅታችኋል ሶስታችሁ አይደል እስቲ ቲም ወርካችሁን እስቲ ዲስክራይብ አድርጊልኝ our teamwork is like ከድሮ በፊት የነበረ teamwork you know we are on the same club we do everything basically together and now it's not just like winning it's about spending time together and it's about like being a family and not about winning it's something that comes afterwards after being a team after being a family and not teamwork ካችን hard work ካችን I hope it counts and I hope it pays off አሪፍ በጣም አመሰግናለሁ ናሂሊ ቀጣይ ወደ ጽዮናዊት so የተናገርሽ እሺ እስቲ በቃ ማናት ጽዮናዊት እስቲ ስለ ጽዮናዊት አንዳንድ ነገር ንገሪኝ I think she's a very vibrant person. I think people would agree. She is the one that's always that's always ahead, that always solves the problem. She's the helper. And like she said, we're a team. We're basically sisters and like we have clubs together and we do almost everything. We chose our clothes together. Like we're like, you should wear this, you should wear this. We're that much of a family. I like the vibe. But I'm just ላላችሁ honestly እና ቀጣይ ወደ አንቺ ልቀጥል ስሜ ፍራታ ከተማ ይባላል so basically like our team like በቃ ሁላችንም እንደ friendship ስለሆነ እና ቀላል ኮሚኒኬት ለማድረግ ምናምን like ማንንም ሰው እንትን አይልም like አይገለልም like ሁላችንም አይዲያችን አንድ አይነት ነው እና I think like we're gonna win ነው በጥሩ ስፒሪት የመጣ ነው አሪፍ በጣም ደስ ይላል አንቺ ደግሞ ቀጣይ ሳሮን ትነግሪኛለሽ like out of 10 ምን ያህል እንደምታሸንፉ የሆነ ቫይቡ እዚህ ጋር ስለሚታይ በቃ out of 10 ወይ ከመቶ በቃ like 50% ወይ 100% እናሸንፋለን ብላችሁ በቃ የመጣችሁ like ንገሪኝ እስቲ ምን ያህል ነው I think እኛ ማሸነፍ አይደለም ፖይንታችን like ያለን አይዲያ ማስተላለፍ ነው so በዊኒንግ እና ሉዚንግ ራሳችን እንትን ማለት አንፈልግም so one of the can discuss እንደዚህ ሬት ላድርገው ምናምን it's just it's not us በቃ she said it 99.9 there's always 99.9 yeah there's always room for improvement 99.9 ዋው በጣም ወድቻለሁ እሺ ቀጣይ ሶለና ማለት እንዳልኩ ሂልሳይድ ይበጣውት እና እንደሚያሸንፉ ብቻ ሳይሆን ቲሞች እንደሚሰሩ አጠቅባቸው ስለነበርኩኝ ተማመናለሁ just I trust them እነሱ trust each other ስለሚያደርጉ አይዲያቸውን ሳይሆን እነሱን trust አደርጋለሁ አሪፍ በጣም አመሰግናለሁ እሺ ቀጣይ ወደ አንቺ ልቀጥል ሳራ ነው ስሜ ከሂልሳይድ የወጣሁት እና as Naili said we're not just like a team we're a family እና ብናሸንፈው አንድ ላይ ነው የምናሸንፈው even if we don't win we lose together we're a family ታሮሞገስ እና ያው በሂልሳይድ ቲም ውስጥ የመግባቴ በጣም ራሴን ግሬትፉል ከማድረግባቸው ነገሮች አንዱ ነው እና ፍሬንዶቻችን ጓደኞቻችን ለዚህ ዲቤት ስናቀርብ ደስታ ይሰማኑና ሁሉ ጊዜ ካጠገባችሁ እንደሆነ እሱ ለማስተላለፍ so ሄኖክ ታኑ ባላለውኝ ከሂልሳይድ ትምህርት ቤት ነው የመጣ ነው እኛ ለማሸነፍ ስለሆነ የመጣ ነው because በቃ ፕላን ያደረግነው እሱ ነው አሸንፈን እንንቀሳቀሳለን ስሜ ቴርዛ ጸጋ ይባላል እና ከሂልሳይድ ትምህርት ቤት ነኝ እና እስካሁን ድረስ እንደጠቀሱት as a family ነው የመጣ ነው so like ሉስ ካረግንም አንድ ላይ ዊን ካረግንም አንድ ላይ እና just በጣም ኤክሳይትድ ነኝ እዚህ በመገኘቴ በቀጣት ሶ ስሜ ዲቦራ ኃይለማርያም ነው supportive ነኝ በጣም እና as a team ስለሚሰሩ I'm sure we're going to win I trust them demo they're really good by the way yeah so we're going to win so ዛሬ እዚህ የተገናኘ ነው ዲቤት ለማድረግ ነው ከሂልሳይድ ትምህርት ቤት ጋር ክሩስ ትምህርት ቤቶች so ራሳችሁን አስተዋውቁኝና ከዛ ወደ ጥያቄ እንገባለን ማለት ስምሽ ማን ስሜ ቃል ኪዳን ኃይለ ገብርኤል ይባላል የ12ኛ ክፍል ተማሪ ነኝ so እሺ ስለ ራስሽና ስለ ትምህርት ቤትሽ ትንሽ ነገር ንገሪ ኦኬ የሶሻል ተማሪ ነኝ ቶፕ ስኮር የሚባል አይደለም ሚዲየም ፈር አይነት ተማሪ ነኝ ትምህርት ቤታችን ብዙ ብራንቾች አሉት ለመናገር እና ሃይ ስኩል ብቸኛው ብራንች ነው ስራተ ገብሬ that's it so ከዝግጅት አንፃር እንደ ቲም የሰራችሁት ነገር በውጤት ሲታይ እንዴት ይሆናል ብለሽ ታስቢያለሽ እናሸንፋለን ብለሽ ታስቢያለሽ ነው ወይስ obviously ምክንያቱም በጣም ተለፍቶበታል we've been I don't know for 3 weeks or something every day እንገናኛለን
እና ኤቭሪዴይ የምንችለውን አድርገን ነው የምንለያየው ከሪሰርች ፔፐር ጀምሮ ማለት ነው። እሺ ትምህርት ቤቱ እንዴት አየሽው? እሱን ማለት ኦኬ ካሁን በፊት መጥቼ አላውቅምና አይ ዶንት ኖ ዋት። ቀጣይ ወደ አንተ እንምጣ። ስምህ ማን ይባላል? ስሜ አፊት ደረጃ ይባላለሁ። ከክሩዝ 10ኛ አይ ክፍል ተማሪ ነኝ እና ዛሬ መጣሁት በክሩዝ ትምህርት ቤት በኢሞሽናል ሰፖርት እና በሪሰርች ፔፐራችን በማገዝ ነው የመጣሁት። እሺ ከቲም ወርክ አንፃር እንደተዘጋጃችሁ ያስተውቃል እና እንዴት ነው የማሸነፋችሁን እንትን ፐርሰንቴጅ ማውጣት ትችላለህ ወይ? ከወጣስ ስንት ተሰጥቷል? ኢን ኮንክሉዥን ስነግረ የመጣ ነው 100% ሹር ሆነን ፕራክቲስ አድርገን ፐርፌክትሊ ማናጅ አድርገን የመጣ ነው። ግን እዚህ ጋር በትንሽ ስላይት ባክ ስለተወሰነ በ4 ፒፕል ነበር የተዘጋጀ ነው፣ በ3 ፒፕል ሆኗል። ግን ሞስት ዴፊኒትሊ ማናጅ አድርገን ወደ 100% ሹር እንደምናሸንፍ አስባለሁ። ሶ እነሱ 99.9 ነው መሰለኝ ያሉት። ያው እንጠብቃለን ከእናንተ ለማለት ነው። ያንተ ስም ማን ነው? አሴሪዮ ይባላለሁ ከክሩዝ ትምህርት ቤት 10ኛ ኤ ክፍል ተማሪ። እሺ ስለ ትምህርት ቤቱ ትንሽ ነገር ንገረን። አሁን እንዴት አየው ይሄን ትምህርት ቤት የሚለውን ትንሽ ነገር ከዚህ በፊት ታውቃለህ ወይ ምናምን የሚለው? እና እኔ መጥቼ አላውቅም። እዚህ የመንግስት ራሱ መሆኑ ራሱ ደንቆኛ በጣም ኢትስ ቬሪ በጣም የሚያምር ትምህርት ቤት። ዲቤት ተዘጋጅታችኋል፣ እንደ ቲም ሰርታችኋል እና ያው እንደሱ በፐርሰንት ስንት ተሰጥቷለህ የማሸነፋችሁን ነገር? 100% በጣም እነሱ እንዳሉት በጣም ብዙ ለፍተናል፣ በጣም ብዙ ሰርተንበታልና ትምህርት ቤቱም ብዙ ነገር አድርጎልናል። 100% ሹር ነኝ እንደምናሸንፍ። እሺ ስሙትንና ስለ ክሩዝ ትምህርት ቤት ትንሽ እንዲነግሩን እና ስለ ዝግጅታችሁም ትንሽ እንዲነግሩን። ኦኬ እሺ መምህር ባህሩ መኮንን እባላለሁ። የ11ኛ ክፍል የእንግሊዘኛ ትምህርት አስተማሪ ነኝ። ተማሪዎቻችን በጣም ጎበዞች ናቸው። ያው ይታወቃል ከአመት አመት በአገር አቀፍ ፈተና ከፍተኛ ውጤት የሚያመጡ ተማሪዎች ያሉበት ነው። ከማካከላቸውም ደግሞ በጣም ለየት ያሉ ተማሪዎች አሉ። አሁን ተመርጠው የመጡ ተማሪዎች በጣም ፍሉዌንት ስፒከሮች ናቸው። they have a high power of convincing others በጣም የማሳመን ብቃታቸውም ምናምን ጥሩ ተማሪዎች ለክርክር በቃ ይመጥናሉ ይሆናሉ ተብሎ የተመረጡና ደሞም በእርግጠኝነት ከፍተኛ ውጤት አምጥተው ያው እንደሚያሸንፉ አንጠራጠርም። እሺ ቀጣይ ስምንና ስለ ትምህርት ቤት ስለዚህ ትምህርት ቤት የተሰማን ነገር? ስሜ ነው ኤፍሬም ይባላል። ክሩዝ አሪፍ ትምህርት ነው ተመችቶኛል። እኔ ሮዛ ግን ስለዚህ ትምህርት ማውቀው ነገር የለም። ባለፈው ተነግሮ የነበረ የሚኒስትሪ ነው የማሲክ የሚኒስትሪ ቀለሚዎች እዚህ ማራል የሚባል ነገር ሰምቼ ነበር። ከዛ ውጪ ስለ ትምህርቱም አይቼውም አላውቅም። ሰምቼ እንኳን አውቃለሁ ግን አይቼው ግን አላውቅም። ክሩዝ ዋይስ ከሆነ ክሩዝ አሪፍ ትምህርት ነው። 12ኛ ኤች ተማሪ ነኝ። ያው ከክላሱ አንፃር ቀለሜ ነው። ከክላሱ አንፃር 10ኛ ነገር ነው ማለት ግን ያ ኑሮ ነው ተመሰለ። ኦኬ ለዲቤቱ በጣም እንደተዘጋጃችሁ ያስተውቃል። 100% ሹር እንደሆናችሁም እንደምታሸንፉ ያስተውቃል። ከዛ ባንታ አስተያየት ስንት ፐርሰንት ነው ብለህ ታስባለህ? ያው እኔ ከሸነፈን ከምንሸነፍ ሞት ይሻለኛል። እኔ እርግጠኛ ነኝ እንደምናሸንፍ። 2 ሳምንት ሙሉ ላይክ ክላስ ያመለጠኝ ነው ተሳት ብዙ ነው። ለዚህ ያልጻፍኩት ነው ታለ ምን አለ ነገር አልጻፈም ቤት ይቻላል ሲጀምር ገብ ይሆናል። ብቻ እንደምናሸንፍ ጠኛ ነኝ። ካልተሸነፈን ከዚህ ፎቅ ነው መሰለው። ካልተሸነፋችሁ እኔ ኖቱን ጽፍላለሁ። እሺ ላስት ኮንቴስታንታችን ጋር እንምጣና ስምሽን እና እንዲሁም ስለ ትምህርት ቤትሽ ስለ ዝግጅታችሁ ትንሽ ንገሪ። ስሜ ቢታንያ ቴዎድሮስ ይባላል። የ9ኛ ክፍል ተማሪ ነኝ። ዝግጅት አንፃር በጣም ተዘጋጅተናል ብዬ አስባለሁ። ግን ሌላውን አናውቀውም። አኮርዲንግሊ አጀስት እናደርጋለን ተብለን የመጣ ነው። ተዘጋጅተናል በደንብ ግን እና ደግሞ ትምህርት ቤቱ በደንብ አግዞናል። አስተማሪ ተማሪ ቁጭ አድርገው በደንብ መክረውናልም። ለማሸነፍ 1,000,000% እርግጠኛ ነኝ።